ሰላም ሰላም የኖርቆች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እስኪ ዛሬ አንድ ታሪክ አብረን እንስማና ምላሽ እንሰጣታለን። ያው ምክርም ማበረታቻም እንሰጣታለን ማለት ነው። እሺ። ሃይ ጽናትዬ፣ በጣም ነው የምወድሽ። አንቺንም ሙሉ የድራማውን አባላት አናሀቤትኩ። ፊልሙ ሲጀመር የኔን ታሪክ ከመሃል ጀምራችሁ እየሰራችሁ ነው መሰለኝ። በምን አወቁት እስከምል ድረስ። ወደ ታሪኩ። እኔ ተወልጄ ያደግኩት ጎንደር አካባቢ ሲሆን በእኛ አካባቢ እንደማንኛውም የኢትዮጵያ አካባቢ ልጅህን ለልጄ የሚባል ባህል ነበረ። የኛን ግን የከፋ የሚያደርገው ገና ሳንወለድ ነው የምንታጨው እና እኔም እንደ ባህሉ የታጨሁለት ባል ነበረኝ። ሳድግ ራሴን እንዴት ለሱ ማዘጋጀት እንዳለብኝ፣ እንዴት ጥሩ ሚስት፣ ጥሩ እናት፣ መልካም ሴት መሆን እንዳለብኝ ስማር ስሰለጥን ነው የኖርኩት። እናም ስኮረድድ 4ኛ ክፍል ስደርስ የእጮኛዬ ቤተሰቦች እንደ ባህሉ ሽማግሌ ልከው እንውሰዳት አሉ። አባቴ ግን ልጅ 15 ዓመት ሳይሞላት ለማንም አልሰጥም፣ ባንገቴ ቢላዋ አለ። ላንተም ቢሆን ትጠንክርልህ፣ በሰል ትበልልህ፣ ልጅ ለልጅ አይሆንም፣ እባክህን ልጄ ተለመነኝ ብሎ አሳመነው። በሰዓቱ ወንድም ያበደ እንዴት ቃልህን ታጥፋለህ ብሎ አባቴን ተጣለው። እርሻውንም አያርስም፣ ከብቶቹንም አያሰማራም። ሆኖም ግን ጊዜያት ነግደው 15 ዓመት ሞላኝ። እናም በወግ ባህሉ መሰረት ሽማግሌ ታልቆ በክብር ኒካ አሰርኩኝ። አባቴ 2፣ 3፣ 4 ካላበላው እያለ ዘመድ አዝማዶቻችንን ሲሰበስብ የአማቾችን ዘመድ አዝማዶችን ሲጋብዝ ሰርግ ሳይደገስ 16 ዓመት አይድ ሚላዴ ረቢዕ አወል 24 ህዳር 24 ደረሰ። የዛን ቀን ልደቴን ከጮኛዬ ከሙኒር ጋር አሳለፍኩኝ። ቤት ተፈቅዶልኝ ስለወጣው መምሸቱ ግድ ሳይሰጠኝ ነበረ ጀንበር የጠለቀችው። ሳናቀው በጣም አመሸን። ሊሸኘኝ ተያይዘን ወጣን። ከግጦሹ ሳር በላይ ካለው ጫካ ስንደርስ ዋርካው ስር ጀንበር በሌለችበት ካለ አንዳች ምክንያት አረፋልንና የልባችንን ለረጅም ሰዓት አወጋን። እንዴት እንደተፈጠረ ባላውቅም አብረን አደርን። ስጋዊ ፍቃዳችንን ፈጸምን። ማለዳ ጀንበር ሳትቀና ወፎች ሳያዜሙ ተነስቼ ወደ ቤት ያቀናው። አልከፋኝም፣ ክብረ ቢስ አልሆንኩም። ኒካ አስረን አይደለም እንዴ? በእርግጥ ሰርግ ሳይደገስ ቤተሰብ ሳይመርቀን ላንነካካ ቃል ገብተናል። ግን ቃሌን በደስታ በላው። አላውቅም፣ ግን በቃ አልከፋኝም። እንደውም በጣም ደስተኛ ነኝ። ሙኒሬ አሙት ለ3 ቀን ከተማ ሐኪም ቤት ቆይቶ መጣ። ደህንነቱን ብቻ ነግሮኝ ስለዛች ቀን ግን ምንም ምላሽ ሳይሰጠኝ ስሜቱን ሳያወጋኝ ቀረ። ስሜቱን ለምን እንዳልነገረኝ ግራ ገባኝ። አልተመቸውትም ይሆን? ምንድነው ጥፋቴ? ምላሹን ፍለጋ አይኖቹን ሳያቸው ቃላቶችን እንዲያወጡ ከንፈሮቹን ስጠባበቃቸው ጊዜያቶች ነጎዱ። እኔና እሱ መሃል የሆነው ከሆነ በትንሽ ጊዜያት ውስጥ ማለትም ለሰርግ 15 ቀን አካባቢ ሲቀረው ቤተሰብ ሰብስቦ ዘመድ አዝማድ አሰልፎ በሽማግሌ ታጅቦ ገላዋን ማየት ፈልጋለሁ፣ ጠባሳ ካለባት ገለመኔ አለ። ያለምንም ሞኝ ካለ ውስጥ ሱሪ በባዶ የሚያውቀውን ገላይን ለምን እንዲህ እንዳለ ግራ ገብቶኛል። ላውራውም ጊዜ አጣሁኝ። ብቻውን አልሆናለኝ። ቤተሰብ ከኒካ በኋላ የምን መተያየት ነው አየልጅ ነገር ብለው ፈቀዱለት እና ያደረገውን ባደረገ ማግስት ያደረገውን እንዳላደረገ ጸጉሯ ለሰለሰ፣ ከለሯን በጣም ቀላ። እኔ የምፈልገው ጠየም ያለች የሀበሻ ወዝ ያላት ቆንጆዬ ሴት ነው አለ። እሷን አልፈልጋትም፣ አላገባትም አለ። አሻፈረኝ ብሎ ለያዥ ለገናዥ አስቸገረ። አስጠርቼ ሳናገረው አይኖቼን እያየ አታምሪም፣ አልፈልግሽም አለ። ቤተሰብ አበደ። ወንድሜ ያን የሆኑ ብንድራት ኖሮ ይሄ ሁሉ ባልተፈጠረ ነበር። አባቴ ያንተ ስራ ነው፣ አሁን ጥፊልኝ፣ አይንሽን እንዳላየው አለ። አባቴ በእኔ ምክንያት ተሰደበ። ሳላገባ ፈት ተባልኩኝ። ብቻ ብዙ መቋቋም ሲያቅተኝ ሀገር ጥዬ ጠፋሁ። አዲስ አበባ ስመጣ የአንገቴን ወርቅ በ800 ብር ሸጥኩትና ለ7 ቀን በልቼ ጠጥቼ ክብሬን ጠብቄ ኖርኩኝ። በኋላ ግን ብሪቱ 270 ብር ቀረችኝ። በህይወቴ አስቤም አለሜም የማላውቀውን ግርድና ሰው ቤት እንዲያስገባኝ ለደላላ 70ውን ከፍዬ በቀረችኝ ዶርም ተከራይቼ ቀለቤን ሰብስቤ መኖር ጀመርኩኝ። ብዙም አልቆየም። በትንሽ ጊዜያት ውስጥ ስራ ተገኘልኝ። ሰዎቹ በጣም መልካም ሰዎች ሲሆኑ 4 ልጆች አሏቸው። የመጨረሻው 8 ወይም 9 ወር ቢሆነው ነው። ኑሐሚን ደግሞ 3ኛ ልጃቸው ናት። 6ኛ ዓመት የልደት በዓሏን እኔ በገባው ሰሞን ነበር ያከበረችው። የሳሮን የኔ ኩያ ብትሆን ነው።
እሷና ታላቅ ወንድሟ ዱርዬ የሚባሉ አይነት ልጆች ናቸው። የሳሩን አለባበሷም ሆነ ንግግሯ ከጋጥ ወጣ ነው። ክብር የሚባል ነገር አታውቅም። ከአፏ ማስቲካ አይጠፋም። እንደ ጣሊያን ተስቦ ዘመን ስታንቃቃው ነው የምትውለው። ምክንያቷ ግን ስጋሯን ለመሸፈን ነበር። ያቤጽ የቤቱ የመጀመሪያ ልጅ ነው። ከ20 እስከ 23 ዓመት ቢሆነው ነው። ዱርዬ ነው። ቤት የሚያድርባቸው ቀናት በጣት ቢቆጠሩ ነው። ለ3 ወራት በሰላምና በፍቅር ተከባብረን ኖርን። ፋሲካ ሲቃረብ አርብ ቀን ስግደት ሊሰግዱ የእምነት ቦታቸው ማሚና ባለቤቷ 2 ልጆቻቸውን ይዘው ሄዱ። ትዝ ይለኛል እንደዛን ቀን ቤት ውስጥ ብቻዬን አሳልፌ አላውቅም። ረጅም ሰዓት ሳይመጡ ቆዩ። ማታ 1 ሰዓት አካባቢ በር ተንኳኳ። ቡናዬን አፍልቼ ባቄላ ጉልባኔ ቀቅዬ ሁሉንም እንዳሉኝ አበጃጅቼ ነበር የጠበቅኳቸው። ቡናዬን ሳፈላበት ከነበረው ሴሪሞኒ ተነስቼ በሩን ከፈትኩት። ያቤጽ ነው። ሰላምታ እንኳን ሳይሰጠኝ ወደ ክፍሉ ሊሄድ መንገዱን እንደመጀመር አለና ወደኔ መለስ ብሎ ቤቱ ዝም አለ እነማሚስ አለኝ። በጠዋት 5 ሰዓት ይወጡ እስካሁን አልመጡም አልኩት። እና ቤት ውስጥ ማንንም የለም? ምን አለ በዋሻው? አዎ ማንንም የለም አልኩት። ምን እየሰራሽ ነው? ቡና እያፈላሽ? እስቲ ለኔ ማፊልኝ ብሎ መተኛት አይሉት መቀመጥ ሶፋው ላይ ተዘረረ። እሺ ብዬ ሴሪሞኒ ጋር ሄጄ ተቀመጥኩኝ። የመጣሽ ቀን ከሰው ጋር ተመሳስለሽብኝ ተደናግጬ በደንብ እንኳን አላወራውሽም። እስቲ ዛሬ እናውራ ብሎ ጀመረ። ብዙ ነገር አወራን። ስለ በፊት እጮኛው ቤቲ እንደስሟ ናት። 9 እያለን ነበር የወደድኳት። በጣም ቆንጆዬ ናት። ልክ እንዳንቺ ትልልቅ አይኖችን የተቸረች ሊጤ መሰለች ነጭ ሴት ናት። የዋህ እንስት አፈር ለመነካኝ ብላ የምታለቅስ ስስ ነፍስ ያላት መልአክ ነበረች። ድንገት ጸጥ አለ። ዝምታ ሰፈነ። አይኖቹ እንባ ማፍሰስ ጀመሩ። አሳዘነኝ። ተጠግቼ ባባብለው ብዬ ተመኘው። ግን ሰራተኛ ነኝ ብዬ ለራሴ ነገርኩት። በውስጤ ስብሰለሰል ድንገት ግን ምን ያደርጋል ብሎ ጠረጴዛውን በቦክስ መታውና አይኖቹን አፍጥጦ እየተወላገደ ወደኔ መጣ። ደንግጫለሁ። የሆነ ነገር ፈልጎ መስሎኛል። አላውቅም፣ ስኳር ወይ ምናልባት የቡና ቁርስ አላውቅም። ብቻ በጣም ተጠጋኝ። ሂጃቤን መንጭቆ አወለቀብኝና እሷን ትመስያለሽ እያለ ከተቀመጥኩበት አንጠልጥሎ አነሳኝ።